በድካም ይሄ አለ አይደለ ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ እና ቀኝን መከተል ቀኝ ኃይል ነው ቀኝ ብርታት ነው ቀኝ ጥንካሬ ነው። አንዳንድ ጊዜ ሰው ትንሽ ነገር ለማድረግ ሞክሮ አይሆንለትም። እንደዚህ ውጤታማ ይሆኑ ዘንድ እንደው ጊዜያቸው እንዲባረክ ማድረግ ያለባቸው ነገር አለ በዓለማቸው ዙሪያ? ከባድ ጥያቄ ነው። እንዴት መልስ እንደምመልሰው አላቅም። ግን አንዳንደው አንኳኩ ይከፈትላቸዋል የሚል አለ አይደል? አሁን እኛ ብዙ ጊዜ ሳናንኳኳ ነው እንዲከፈትልን የምንፈልገው። ካልተከፈተም እስኪከፈት ማንኳኳት ነው። እዚህ መጽሐፌ ጀርባው ላይ ያስቀመጥኩት ነገር አለ። ምን ይላል? ፊደላት ይላል የሆነ መሰላል ናቸው ብዬ ጻፍኩና አንድ ሰው የሚደክመው እስኪከፈትለት ነው። ማንኳኳት አለበታል። በጣም ስታንኳኳ ዝናብ ከሆነ ጀርባ ላይ ያርፋል። ምን ይላል? በጣም ትዳከማለህ። ግን ከተከፈተልህ በኋላ ነው። ቤት ገባ ልፋት የለም። ከዛ በኋላ ቁጭ ማለት ነው። እና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። እና ምን ይባላል? ለምሳሌ በጸሎት ዓለም ሁለት አይነት ጸሎት አለ ይባላል። አንሳሐ ሶ ከናፍር ማለት አድርግልኝ የምትለው የስጋ ጸሎት ነው። የተከፈተላቸው ሰዎች ግን ይሄን አይፈልጉ፣ በውስጥ ይጸልያሉ አይነት ነው። ኦልሬዲ ተከፍቶልሃል፣ አልፋ እግዚአብሔር ከፍቶልሃል። ምንም የምትጨነቀው ነገር የለም። እና ይሄ ድካም ያለው ነገር ይቆማል ነው። የድካም ይሄ አለ አይደለ ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ። ኦልሬዲ ተከፍቶልሃል። እና አሁን የምመክረው ምንድነው? እስኪከፈትላቸው ያንኳኩ። ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል። ስለዚህ አንድን ምግብ በመቅመስ እንጂ በማየት ታውቀው አትችልም። እና ይቅመሱት ነው ያንኳኩ እግዚአብሔር ጋር። ከከፈተላቸው በኋላ ግን ብዙ ድካም የለው፣ ጊዜም ራሱ ይታዘዛል። ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ። በጣም መጨረሻ ላይ ራሴ ጥቅስ ነው። ምን ይላል? አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል። ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች ነው። በጣም ልዩነት አለ። ተፈጥሮ መስማት ዕውቀት ነው። ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። ኮንቨርሴሽን ተጀምሯል እና ትግባባላችሁ። ቻይና ሀገር ሄደ አማርኛ ብታወራ አይሰሙም፣ አንተ ማትሰማም። በቃ መደነቋቆር አለ አይደል? አሁን ቅድም ያልከው አይነት ነው። በጣም ስትለው ገብቶኛል። መደነቃ አለመሰማማት ደረጃ ላይ ትደርሳለህ። ሁሉም ነገር እንትን ይልብሃል። ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው። ግን አሁንም ማንኳኳትም ሲባል በሐሳብ ነው፣ በስሜት ነው፣ በእርጋታ ነው፣ ጨረቃን እያየን ነው። እንዴት ነው አሁን? እሱ ነው ትልቁ ጥያቄ። መንገዱ ብዙ ነው ማንኳኳት። ለምሳሌ አንድ የተለጎመ ፈረስ ሁሉ ጊዜ የሚያየው ፊት ለፊቱን ነው። ዞር ብሎ እንኳን የማየት እድል የለውም። አሁን ሜንስትሪም ሳይንስ ላይ ስንማር እንደተለጎመ ፈረስ ነው። በቃ በዚህ ነው የሚልህ እንጂ እንዲታይ አይፈቅድልህም። ይሄማ ስህተት ነው ይልሃል፣ ወስኖሃል። ዶግማ አላቸው። አዎ ያ ዶክትሪኑ የሳይንሱ አጥረው ያደርጋል። ግን እንደኔ በቀላሉ ሰዎች ቢጠቀሙበት ምለው ብዙ ጊዜ አነሳዋለሁ። 5 ከሆነ ግባቸው 3 ሲደመር 2 ቢደምሩ ትክክል ናቸው አይደል? ለምን 3 ሲደመር 2 ይደምራሉ? 0 ሲደመር 5 ነው። 100 ሲቀነስ 95፣ 85 ሲቀነስ 80፣ 75 ሲቀነስ 7 ኢንፋይናይት ነው ማለት ነው። እንትኑን ሰርክል ነው፣ ዕውቀቱ ሰርክል ነው። እና ምንጊዜም ሰርክል ጥሩ ነው። 360 ዲግሪ ስታይ በሩን ታየዋለህ። ቁልፉ በየትኛው ነው? ፓስወርዱ የትኛው ነው? ያንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው። ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው። 360 ዲግሪ ማየት ነገሮቹን በቀላሉ እንድትረዳቸው ያደርጋል። አብዛኛውን ጊዜ እኛ ለምሳሌ ሃሎ ስታይ፣ ለምሳሌ ቅዱሳን ስታይ፣ ለምሳሌ ሰርክል ነው ላይ ጭንቅላታቸው አይደል? ሰርክል ነው። ለምሳሌ ግራጁዌሽን እንትን ስትመለከት ግን ስኩዌር ነው፣ 4 ማዕዘን ነው። እንትን ነው። አሁን ለምሳሌ እንደዚህ አይነት ማለት ነው። ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ የምትኖረው ለቁስ ነው፣ የምትሞተውም ለቁስ ነው። እንትን የለውም የሊቅነት። አሁን ለምሳሌ
የሊቅነት የኢትዮጵያው ዕውቀት ሰርክል ነው። ጥምጥ ከመጠምጠም መማር ይቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለህ እሳት፣ ውሃ፣ ነፋስ፣ መሬት፣ ማተር ውስጥ እየተመላለስክ ስፒሪትን ወይም ፔንታግራም አምስተኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው። በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድነው? ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣ ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብህ ሲባል ሊሞት ይችላል። ይሄኛው ሰው ግን አይሞትም። ሌላ ዓለም አለኝ ይላል። ልዩነት አለውና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ። ምግብ የምንበላው በራሱ በክብ ሳህን ነው። ቤተክርስቲያኖቻችን ክብ ናቸው። ብዙ ነገራችን ሰርክል ነው እና ይሄ አስቤው አላውቅም። ላይክ ዩኒቨርሲቲ ተመርቀን ስንወጣ የሚሰጡን ነገር 4 ማዕዘኑ ውጤቱንም አይተነዋል። እኔ አሁን ከዩኒቨርሲቲ ተመርቄ ወጥቻለሁ። ህይወቴ ላይ እዚህ ገባ የሚባል ምንም ጥበብ አላገኘሁም። ምንም ማለት እችላለሁ። በዚሁ አጋጣሚ ካነሳው አይቀር ለምሳሌ ሁላችንም መጀመሪያ ዲግሪያችን ስንማር ሁለተኛውንም ሶስተኛውም ስንማር ትሬንዱ ተመሳሳይ ነው። ለምንም ብለን አንጠይቅም። ለምሳሌ መነሳንስን ከቀኝ ወደ ግራ ዙር ይልሃል። ግዴታ ታዞራለህ። ግራ ምንድነው? ግራ መጋባት ነው። ግራ ምንድነው ብለህ ታየዋለህ። አሁን በ16ኛው ክፍለ ነገሮቹ ሲጀመሩ ምንድነው ትልቁ ነገር ዝም ብለን እንደው ሰፋ አድርገን እንየው ነው። እንደ ዕውቀት ሰው ካየነው የቀኝ የአንጎል ክፍልህና የግራ የአንጎል ክፍል አንድ አይደለም። የቀኙ ሞር መንፈሳዊ ነው። ተመስጦ ይወዳል፣ ዜማ ይወዳል፣ ጥበብ ይወዳል። ቋንቋ የሚባል አይወድም፣ የክርክር አይወድም፣ ሎጂክ አይወድም። ሎጂክ በቃ WH ኩዌሽን አይልም። ሞር ብሌሲንግ ነው የሚያምነው። በረከት 5 እንጀራ 2 ዓሣ 5000 ሰው አጠገበ ቢባል ይሄኛው ያምናል። ይሄ ግን እንዴት ይላል? ሃው እንዴት ይላል? እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል። በአብዛኛው ጊዜ ጥናቱ አሁን የተደረሰበት ጥናት ነው። ይሄ ደግሞ ኢንቲዩሽን ነው፣ ቀልብ ምናምን የሚባለው ነገር አለ። ይሄ ግን ቋንቋ፣ ማቴማቲክስ ምናምን ሎጂክ የሚወድ ነው። ሜንስትሪሙ ሳይንስ እስከ 10 ምናምን ዓመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደ ነው ያስተማረው ነው። ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነው ተባላል አለቀ። እና ይሄንን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝዞ ኦሬዲ ሎክድ ሆኗል፣ ተቆልፏል። ሶ መንፈሳዊ በረከት ማግኘት አትችልም። ስለዚህ ግራህ ነው፣ ለግራህ ነው የተሰጠ። ስኩዌር ነው። እሳት ውሃንም ለማተር ነው የኖርከው። ትምህርትም ማተር ነው። ቁስ ነህ አንተ ራስህ፣ ለቁስ ነው የኖርከው እንጂ መንፈስ እንዳለ ነፍስ እንዳለ አታውቅ። እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለና ለምሳሌ ሐዋርያት ከጌታ ጋር ያሉ ብዙ ተበርክቶ ይመግባቸዋል፣ ይስታመሙ ይፈውሳቸዋል። የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶስ ይገርመኛል። እና አሳ ወደ ማጥመድ ስራ ተመለሱ፣ ወደ ኋላ ወደ ልፋቱ ህይወትና ይታገላል። አንድም አሳ መረብ ውስጥ አልገባም ይላል እና መረቡን በቀኝ ጣሉት ይላል። በቀኝ ሲጥሉት 153 አሳዎች ተገኙ ነው። ትልልቅ አሳዎች ናቸውና መረቡ አልተቀደደም። ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው የማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለ ፍሙ ጋር። አስበው እስቲ የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁልጊዜ ያሳስበኛል እኔ። እና ቀኝን መከተል፣ ቀኝ ኃይል ነው፣ ቀኝ ብርታት ነው፣ ቀኝ ጥንካሬ ነውና ዓለሙ ግን በቃ ስግብግቡ ዓለም ወደ ግራ ነው የሚመራ፣ ግራ ነው የሚያጋባ። ለቁስ ነው የምትኖረው፣ አለቀለ በቃ። ቁስን ካጣህና ከአንድ ዕውቀት ወደ ሌላ ዕውቀት መሻገር ነው የሚሉት ከቀኝ ወደ ግራ። ለኔ ግን ስሜት አይሰጠኝም እኮ ከአንድ ዕውቀት ወደ አንድ ዕውቀት ከሆነ ለምን ከቀኝ ወደ ግራ ሆነ? እና የተማርኩትም ዩኒቨርሲቲ ያለው አጠቃላይ ከሃይስኩል ጀምሮ እስከ ትልቁ ድረስ ግራ ብሬኔን የሚሞርድ እንጂ ቀኙን ዊዝደምን የሚያነሳሳ፣ አርትን የሚያነሳሳ፣ ዜማን የሚወድ፣ ኢንቲዩሽን የሚወድ አይደለም። አንድም ቦታ እንዳውቅ አልተደረኩም ነው። ስለዚህ ሰዎች እንግዲህ መረባቸውን በቀኝ ጣል። እዚህ ጋር ግን አንድ የመጣልኝ ነገር ምንድን ነው? ሜንስትሪም ሚዲያ ስትል አለ። አሁን ደግሞ እየመጣው ያለው ከሜንስትሪም ወጣ ያለው ሳይንስ አለ። ኦልሞስት መንፈሳዊነት ላይ የሚያተኩር፣ ኢንቲዩሽን ላይ የሚያተኩር፣ እምነት ምን እንደሆነ
ላይክ የሚያጠናው ኳንተም ሜካኒክስ አለ። እሱ ነው የሜይንስትሪም ተቃራኒ ማለት ይቻላል። እንግዲህ ገና ነው። ምንድነው መሰለ ለምሳሌ አጠቃላይ ዩኒቨርስ ኮስሞሱ ስናየው 100% ብለህ ይኸው አሁን 100% ለሶስት ነው የተከፈለው። በአይን የሚታየው በመሳሪያ የሚታየው በአጠቃላይ ያለው ነገር ኦልሞስት 5% ነው። ሳይንስ እኮ 5%ቱን ብቻ ነው የሚያውቀው። ኦርዲናሪ ማተር ኦልሞስት 5% እንበለው ራዲዬሽንን ጨምረ። ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው። እንደገና ደግሞ ዳርክ ኤነርጂ አለ። ዳርክ ኤነርጂ ኦልሞስት 73% ነው፣ ኃይል ነው ማለት ነው። ሌላ ደግሞ 27 ምናምን። እነዚህ ነገሮች ኦልሞስት 95%ቱ ማይታይ ነው። ዓለም በሰራው መሳሪያ ልታየው ማትችለው ነው። ስለዚህ ብላክ ሆልስ፣ ኮንስቴሌሽንስ፣ ስታርስ እነዚህ ነገሮች ሁሉ 5 ውስጥ የሚጠቃለሉ ናቸው። ሁሉ ኮስሞስ የምናየው ማለት ነው። አዎ ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ። ስለዚህ ለምን 5%ቱ ላይ ደክማለው ነው? 95 ውስጥ ለምን አክሰስ አላደርግ? መብቴ ነው። ምክንያቱም እኔ ስጋ ነፍስ መንፈስ ነኝ። እንደ ስጋዊነቴ በማየው በምሰማው በምዳስሰው 5%ቱን አያለው። ጆሮዬ ድምጹን ሊሰማ ይችላል፣ ከርቀት ከሆነ ላይሰማ ይችላል። ማዛውን ላሸት እችላለሁ፣ በእጄ ልዳስስ እችላለሁ። በግሬድ ነፍስና መንፈስ አለኝ። እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ቱን እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ነው። ለምን አደከመኝ? እና አይ ቲንክ ወደዛ እንሂድ ነው። ግን አሁንም ቢሆን ገና ነው። እንደኔ ዳዴ ነው ሳይንሱ ምለው ማለት ነው። ገና ወደዛ ወደ 95% የመገቢያው እንትን በጣም ገና ነው።